ሰበር የኢትዮጵያ ንግድ ባንክ ከፍተኛ ባለስልጣን ከስልጣኑ ተባረረ። የዚህ ሰው ከስልጣን መነሳት በርካታ ባለሀብቶችን ይዞ ወደ ገደል ይገባል ተብሏል። ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ ንግድ ባንክ የሆልሴል ባንኪንግ ዘርፍ ምክትል ፕሬዝዳንት የሆኑት አቶ ቦኩ ቤኛም ከሙስናና ከአሰራር ጥሰት ጋር በተያያዘ ከኃላፊነት መነሳታቸውን የዛሀበሻ ምንጮች ገለጹ። ይህ እርምጃ በባንኩ ውስጥ ሲብላላ የቆየውን የውስጥ የስልጣንና የጥቅም ሽኩቻ አደባባይ ላይ ያወጣ እንደሆነ ታምኗል። ለጉዳዩ ቅርበት ያላቸው የቅርብ የዛሀበሻ ምንጮች እንደገለጹት አቶ ቦኩ ከስልጣን እንዲነሱ የተደረገው በባንኩ ውስጥ ከብድር አሰጣጥና ከትላልቅ ደንበኞች አገልግሎት ጋር በተያያዘ ሲነሱ የነበሩ ቅሬታዎችና የሙስና ጥርጣሬዎች መረን እየለቀቁ በመምጣታቸው ነው። ከእሳቸው መውደቅ ጋር በተያያዘም አብረው የሚወድቁ ከፍተኛ ባለሀብቶች እንዳሉም ዛሀበሻ ሰምቷል። የዛሀበሻ የውስጥ ምንጮች እንደሚናገሩት በንግድ ባንኩ መዋቅር ውስጥ ሆልሴል ባንኪንግ የባንኩ የጀርባ አጥንት ነው። ይህ ዘርፍ ትላልቅ የኮርፖሬት ደንበኞችን፣ ላኪዎችን ማለትም ኤክስፖርተርስ እና ከፍተኛ የብድር ፍላጎት ያላቸውን ባለሀብቶች የሚያስተናግድ ነው። በሀገሪቱ የብድር አቅርቦት እጥረትና የውጭ ምንዛሬ ችግር ባለበት በዚህ ወቅት የዚህ ዘርፍ ኃላፊ መሆን ማለት የሀብት በር ጠባቂ እንደመሆን ይቆጠራል። መረጃዎች እንደሚጠቁሙት አቶ ቦኩ ይህን ወሳኝ ስልጣን በመጠቀም የብድር ፍቃዶችና የውጭ ምንዛሬ ድልድሎችን በዘፈቀደና በጥቅማ ጥቅም ላይ በመመስረት ሰጡ እንደነበር በሰራተኞችና በደንበኞች ዘንድ በስፋት በማስረጃ ሲቀርብ ቆይቷል። በተለይም ግልጽ የሆነ መስፈርት የሌላቸው ብድሮች ለተወሰኑ ግለሰቦች እንዲፈቀድ በማድረግና ሕጋዊ አሰራርን በተከተሉ ደንበኞች ላይ ጫና መፍጠር የሚሉ ክሶች ይቀርቡባቸው ነበር። ይህ እርምጃ ተራ የአስተዳደር ውሳኔ ብቻ ሳይሆን ከባንኩ የለውጥ ሂደትና ከፖለቲካዊ ፍላጎቶች ጋር የተሳሰረ ሴራ እንዳለበት የዘርፉ ተንታኞች ለዛሀበሻ ነግሯል። አንድ ባንኩ በቅርቡ እያደረኩ ነው በሚለው የሪፎርም ሂደት መንግስት በትላልቅ የፋይናንስ ተቋማት ላይ ያለውን የሙስና ሰንሰለት ለመበጠስ በጀመረው ዘመቻ አቶ ቦኩ የመጀመሪያው መስዋዕት ሊሆን እንደሚችሉ ይገመታል። የባንኩ ከፍተኛ ማኔጅመንት የራሱን ስም ለማደስና ከጥያቄነት ለማምለጥ ሲል በሰራተኞች ዘንድ በከፍተኛ ሁኔታ ስማቸው የጎደፈውን አቶ ቦኩን በማሰናበት ውጥረቱን ለማለዘብ እንደሞከረ እየተነገረ ነው። ሁለት ብሔራዊ ባንክ የብድር ጣራ ከጣለ በኋላ ብድር ማግኘት እንደ ሰማይ የራቀ በሆነበት በዚህ ወቅት ውስን የሆነውን የብድር አቅም ለማን ይሰጥ የሚለው ጉዳይ በባንክ ውስጥ የቡድን ሽኩቻ ፈጥሮ ነበር። አቶ ቦኩን የማስወገዱ እርምጃ አንዱን ቡድን በሌላው ላይ ያደረገው የቼክሜት ጨዋታ ነው የሚሉም አስተያየቶችም አሉ። ከቅርብ ጊዜ ወዲህ በባንክ ውስጥ የሚፈጸሙ የብድር ብልሹ አሰራሮች መረጃዎች እየወጡ ለሚዲያና ለጸረ ሙስና አካላት መድረሳቸው አማሩን ድንጋጤ ውስጥ እንደከተውና እርምጃውም ይህንን ቃዳ ለመድፈን ታስቦ የተወሰደ ሊሆን እንደሚችል ይጠረጠራል። አቶ ቦኩ ኬኛ ከኃላፊነት መነሳታቸው በዛሀበሻ የተረጋገጠ ሲሆን በቀጣይ በሕግ ይጠየቃሉ ወይስ በጸጥታ ይሸኛሉ የሚለው ጉዳይ የብዙዎችን ትኩረት ስቧል። ከዚህ ቀደም የነበሩ የባንኩ ኃላፊ በአምባሳደርነት መሾማቸው የሚታወቅ ነው። የኢትዮጵያ ንግድ ባንክ ለበርካታ ዓመታት ሲጠቀምበት የነበረውን ሎጎ ለመቀየር አስቦ 600 ሚሊዮን ብር ማውጣቱ ከዚህ ቀደም መነጋገሪያ መሆኑ የሚታወቅ ነው።